ሰላም ሰላም ጤና ይስጥልኝ ወደ ፈንድሻት ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኒዓለም። ውድ ቤተሰቦቼ ዛሬ ደግሞ አብርሃምን እንግዲህ እየሰራ ያለውን ነገር እያያችሁት ነው። በሱ ቻናል እኔ ነኝ ንጹህ ይላል፣ በጓደኛው በአፍቃሪው ብርሃን በምትባለዋ ጎን ደግሞ እኔ ነኝ ተበዳይዋ ትላለችና በጣም አስቸጋሪ እንትን ላይ ነው ያሉት። ለማንኛውም ልጅቷ ስትነግረኝ ሁሉንም ነገር በጣም ነው ያዘንኩት። ብርሃን በጣም አዝናለሁ፣ ስለተፈጠረብሽ ነገር በጣም አዝናለሁ። አብርሃም ደግሞ እንደዚህ አይነት ሰው እንደሆንክ ምንም አላውቅም ነበረ። ምንም እንደዚህ አይነት ሰው እንደሆነ ጭራሽ ፈጽሜ የማልገምተው የማልጠብቀው ሰው ሆኖ ነው ያገኙት። በጣም ደብሮኛል እጅግ በጣም እና ዛሬ አግኝቼ አወራዋለሁ። እስኪ ስለተፈጠረው ስለሁሉም ነገር አወራዋለሁ። መጥቷል፣ ኦልሬዲ በሩ ጋር ደርሷል፣ እየመጣ ነው። መግቢያ ሰርች ልጠብቀው ብዬ ነው። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብራችሁ እንድትቆዩ ስል አክብሮት ጠይቃለሁ። መልካም ቆይታ፣ አብራችሁ ቆዩ። ውድ ቤተሰቦቼ እንግዲህ ደርሷል፣ እየመጣ ነው፣ መጥቷል ኦልሬዲ። ማልጠብቀው ሰው ስላገኘሁ ትንሽ ከብዶኛል። ምን ነው ኧረ በእናትህ እስኪ እንዴ በቃ ምንድን ነው እንዴ? አሁን በካሜራ ተቀበልሽኝ። ያ እኮ ቪዲዮ እየሰራሁ ዛሬ መቼም ታስደስት ነው። ምንድን ነው ማስደስተህ? የሆነ ልብ እየመታ ነው የመጣው። እሺ ይሄን ቮይስ ያዝ። ማይክ ነው ቪዲዮ ጀምሬያለሁ፣ እየሰራሁ ነው። ስለምን መቼም ማምታየው ነው ትመልሽልኝ ማለት አይደል? ምን ነው መልስልህ? መልስ ነው በደንብ ነው መልስልህ ማለት እግዚአብሔርን በስኪ ምንሽ ነው አንቺ? ኧረ በእናትህ አሁን ማይክፍ ምን? ኧረ በስመ አብ! ኧረ በቃ አብርሽ እንዴ ምን አይነት ሰው ነህ? እኔ በጣም ከበድከኝ ስትጀምር። ምን ነው አብርሽ? አንተ ግን ምን አይነት ሰው ነህ? እንዴት ወይ እንደዚህ አይነት ሰው ነህ እንዴ? እንደዚህ አይነት ሰው ነህ ስትይ እኔን አሁን የምር ትወደኛል እንዴ? በጣም ነው። ለሳምንት ነው ትጠራጠራለህ? ከሳምንት በኋላ ልትተወኝ ማለት ነው? ኧረ በስመ አብ! አንቺ ምንድነው የምታወሪው እንዴ? ለማንኛውም አብርሽ እንደዚህ አይደረግም። ተፈጠረ ማለት አልገባኝም። እኔ በስልክ አውርቼ መራቅ አልጠፋኝም ነበረ፣ ግን ደግሞ ማወቅ ስላለባቸው ነው። ምኑን ነው? ቆይ ስለምን እየሰራሽ ነው ቪዲዮ? ብርሃንን ምንድን ነው ያደረካት? ምንድን ነው ያደረካት ማለት? እሷ በጣም ውሸታም ናት ሲጀመር። ለምንድን ነው ውሸታም ናት? አንቺ ለምንድን ነው እኔ አስረዳውሻለሁ እንዴ በስልክ ድጋሚ መጠየቅ ቪዲዮ መደቀን ስለምን አስረዳኝ ነው እንጂ በስልክ እንዳወራሁ መቅረት እችል ነበረ። ግን በጣም ከባድ ሰው ነህ በጣም። እኔ ማውቀው አብርሽ አይደለም፣ በቃ ሌላ ሰይጣን። እኔ ማውቀው አብርሽ ሌላ መልአክ ነው፣ እዚህ ጋር ያገኘሁት አብርሽ ደግሞ ሌላ ሰይጣን ነው። እንዴት አንድ ሰው ሁለት አይነት ሰው ይሆናል? አራሙ እየተረጋጊ በእናትሽ እንዴ አብርሽ፣ እኔ እኮ በጣም ማከብርህ በጣም ነው የምወድህ እኮ። እንዴት እንደዚህ አይነት ሰው ትሆናለህ? እንዴት በሴት ልጅ ህይወት እንደዚህ አይነት ጨዋታ ትጫወታለህ? ምንድነው ያደረኩት? ምንድነው ያጠፋው? ምንድነው ምን ታረጋይሽ ማለት? እኔ ጋር መፈጠር ነበረበት እንዴ? እሷም እኮ ሴት እኮ ናት፣ የተጎዳችው እኮ ሴት ናት። እኔ ጋር መፈጠር ነበረበት እንዳልሽ። እሺ አንቺ የእሷን ብቻ ነው አይደል ያየሽው? የኔን እና በውሸት አንድ ሴት ልጅ በውሸት አርግዤ አስወረድኩ ትላለች ማለት ማን ነው እንደዛ? ምን? ኧረ በእናትሽ ዝም በያት እንዴ! ምንድነው ማለት ምትል ቪዲዮ ነው ያያል እንዴ? ሳከተለቀቀው ምንድነው የምታወራው እንዴ? አንቺ ዝም ብላ መታ የምትቀደደውን እውነት አረግሽው እንዴ? ያምሻል። እኔ ሲጀመር የመጣሁት ጥሩ ነገር የሆነ ደስ እያለኝ ልቤ እየመታ ነበር የመጣሁት። በቃ አሪፍ ነገር ትመልሽልኛለሽ ብዬ ማለት ምንድነው የምታወሪው? እኔ እሷ ምንድነው ግን ለዚህ ነው በካሜራ ነው እንደዚህ አይነት ጥያቄ የምጠይቂኝ? ሲጀመር አንቺ ነው ወይ አንቺ ከመናገር ታውቅ ስላለበት ነው አብርሽ። አንተም ያለ እውነት ሌላ እውነት ካለ ንገረን፣ በካሜራ ፊት ቢሆን ተናገር። በቃ አሁን በካሜራ ፊት የምጠይቅህ ልክ እንደኔ በጣም ብዙ ሰዎች የተቀየሙ ሰዎች አሉ። በፍጹም እኔ ከሷ ጋር ምንም አይነት ግንኙነት የለኝም። አንደኛ ይሄን ማወቅ አለብሽ መጀመሪያ ማለት ነው። ምን ማለት ነው? ምንም ግንኙነት የለኝም ማለት ምንም ብላ አሳምናሻለች። አይ ዶንት ኬር እኔ ምንም አይመለከተኝም። ምንም ብላ ምንም ታሳምንሽ እኔ አይመለከትህም። አዎ እኔ ያላደረኩት ነገር አይመለከተኝም። ገብቶሻል እንዴ? እኔ አንቺ ስለዚህ ነገ ምን ህይወት ቢባላሽ አይመለከትም። አይደለም ይኸውልሽ እኔ እመኚኝ አሁን እሷ እኔና አንቺ እኔ ላንቺ የፍቅር ጥያቄ ሳቀርብልሽ እሷ በቃ ተንገበገበች።
ገብቶሻል? ለምን የተንገበገበች እኮ በቃ ለምን የተንገበገበች? ስለተጎዳች ነው። መጀመሪያ እኮ አንተ ስለጎዳሃት ነው። ወይ አንቺ ነበርሽ? እሺ በሰዓቱ ነበር። አብርሽ ግን እባክህ በቃ እሷ ያለችሽን የሰው ልጅ በጣም አስመሳይ ናት። እመኚኝ እኔ ለኔ ችግር የለውም። እኔ ፍቅር ካንተ ጋር ምንም ፍቅር ስለሌለኝ ምንም እኔ ከወንድ ጋር እንደዚህ ተቃቅፋ አግኝቻት ነው እኔ አላገኘኝም። ያለ ዝም በል እባክህ። የት አለ አሳይ እያለች አይደል? ምንድነው እኔ ይሄ እንደተቃቀፍኩ መቅረት ነበረብኝ እንዴ? ማነውና እስቲ በስልክም ቢሆን አገናኘኝ፣ እኔን አሳምነኝ። እሺ አብርሽ፣ እኔ በጣም ተጎዳሁኝ። እኔ ካንተ ጋር ፍቅር ጀምሬ ቢሆን ምን እንደምናስበው። አንቺ ለምን እንደዚህ ታስቢያለሽ? ለምንድን ነው እንደዚህ ታስቢያለሽ ማለት? እኔ ፍቅር ምንም ችግር የለውም። እኔ ከኔና አንተ ላይ ፍቅር ምንም ግንኙነት ስለሌለ ምንም ቢፈጠር ምንም ችግር የለውም። ግን ማለት ነው እኔ አንተ በጣም ወደህና ማከብር ወንድሜ ነህ። እንዴት ላንተ እኮ በጣም ብዙ ነገር እየተመከው ለሰው ሁሉ ማወራለህ ሰው እኮ ነኝ። እንዴት እንደዚህ አይነት ሰው ሆነ አገኛለሁ? አብርሽ፣ እንዴት በሴት ልጅ ህይወት ትጫወታለህ? በእናትሽ ለዛ ምን እንደዚህ ፍቅር ጥያቄ እየጠየቀኝ እኮ ነው። ደግሞ አይደለም እኔ በሴት ልጅ ህይወት አልተጫወትኩም። እና በምንድን ነው የተጫወትከው? አንድ ቀን አግኝተሽ አስተሳሰብ ይኸውልሽ፣ አንድ ነገር ልንገርሽ። እሺ እኔ ንጹህ እንደሆንኩ ማወቅ ትፈልጋለሽ? አዎ አሳምነኝ። በቃ እውነት ይዘህ ልክ እንደሱ አሳምነኝ። እሷ ትምጣ እኔ እላታለሁ ትምጣና ከፊትሽ ውሸቱንም እውነቱንም እኔ በማስረጃ እምቢ ካለች እኮ እኔ ላንቺ ማሳይሽ እንትን አለኝ እኮ ማስረጃ እኮ አለኝ። እኔ ቪዲዮ ላይ ምናምን ማውጣት ስለማልፈልግ ገብቶሻል። ስለዚህ እሷ ትምጣና ፊት ለፊት እኔና እሷ ካንቺ ፊት ግን ከዛ በኋላ አንቺ የፍቅር ጥያቄን ትቀበያለሽ። በዚህ ቃል ትገቢልኝ። ምን ማለት ነው? እሱ ሌላ ነው እኮ የኔ ፍቅር መቀበል ሌላ ነው። እሱ ሌላ ከሆነ አንቺ እዚህ ውስጥ ማን ግቢ ያለሽ? እሺ ህይወት ነፃ ይሁንልኝ። እኔ ሰውን ጎርተህ ማየት አልፈልግም። በቃ አንቺ እንዴ አብርሽ እኔ የሰጠሁት ቦታ አብርሽ እዚህ ጋር አንድ ነገር ቦታ የሰጠሁት አብርሽ ሰው ጎርቶ ማየት አልፈልግም። አሁን የእሷ ጉዳይና የኔና አንቺ ፍቅር ምንም ያገናኘው ነገር ያገናኘዋል። አዳምጪኝ፣ አንድ አዳምጪኝ። እኔ ፍቅር ይዞኝ ነው እንጂ አንቺ ጋር የፍቅር ጥያቄ ያቀረብኩት ሌላ ነገር ሌላ እንትን እኔ አሁን እንትን እንደዚህ አይነት እንትን ቢኖረኝ ራሱ የምትፈልጊኝ ከሆነ ከነ ምናምን ከነ እንትን አይደለም። አዳምጪኝ ለማለት የፈለኩት ፍቅር የሚፈልገው አንድን ሰው ከነ ማንነቱ ከነ ምናምን ነው መውደድ ያለበት። ገብቶሻል? ምናልባት እንኳን እኔ አይደለም ቀርቶ እንደዚህ አይነት ማይንድ የለኝም። እንደዚህ አይነት አምሮ ባረገው እንኳን ያለፈ ታሪክ ነው ብለሽ ማሰብ ትችያለሽ። ያለፈ አይደለም ዛሬ ያለ ነገር እኮ ነው። ያለ ምንድነው? ማን ያለፈ ታሪክና ይሄ በፍጹም ስንት ጊዜያችን ነው እየጎዱ ስንት የዛሬ አመት አካባቢ የሆነውን እኮ ነው 6 ወር ይሆናል ቢያንስ በትንሹ እስከ ዛሬ ቁጭ ብላ ለአንቺ የፍቅር ጥያቄ ሳቀርብልሽ ነው ዛሬ እሷ የመጣችው። ምን ማለት ነው? 6 ወር ይሆናችኋል ፍቅር ከጀመራችሁ ማለት ነው? አይደለም ከጀመርን ሳይሆን ሄጄ የእሷን የሆነ ከወንድ ጋር ምናምን እንደዚህ ካገኘኋት ምናምን ከ6 ወር በላይ ይሆናል። አዎ ከተለያየን ማለት ነው። እስከ ዛሬ ለምን አልመጣችም? አሁን እንዴት ፍቅር ጀምራችሁ ነበር? ልጅ አርግዛም አልፈልገውም ብለሃታል አይደል? ውሸት እኔ ልጅ ምናምን እንዴ ሰው እንዴት በንፋስ ነው እንዴ ያረጋግጥልኝ? እሱን አረጋግጥልኝ። በምንድን ነው ማረጋጋት? እኮ በምታረጋግጥበት በምታሳምንበት አሳምነኝ። መሄድ እንችላለን። ቤቷ እንሂድ። ቤቷን ስለማውቀው አሁን መሄድ እንችላለን። አይ እንጥራት። በቃ እኔ ሰላምን ያጣሁት የማውቀው አብራም እንደዚህ አይነት አሁን ነይ ብንላት ላትመጣ ትችላለች። አትመጣም። ግን እኔ ብጠራት ትመጣለች። እሺ ጥሪያት በሆነ መንገድ ጥራ፣ ወይም ደግሞ አንተ በቃ በሆነ ነገር ብለህ ጥራት። ያልጠራትም ሲጀመር እኔ አንተ አይደለም ታሳምነኝ እንደምን ብዬ ደግሞ እንድትጨቃጨቁ ምናምን አይደለም። እንድትጨቃጨቁ ምናምን አይደለም። በስርዓት ነው በስርዓት የምታወራት ከሆነ ነው እንጂ ሌላ ግርግር እንድትፈጥሩ አልፈልግም። ታውቂኝ የለ እኔ ምን መጥፎ ነገር እላታለሁ። ምክንያቱም ማወቅ ስራ እኔ እረፍት ስላጣሁ ነው። እንዴት አብርሽ እንደዚህ አይነት ሰው ይሆናል? አንቺ በማርያም ይኸውልሽ አንድ ነገር ልንገርሽ። እኔ እሷ አደረገኝ ያለችውን ነገር በሙሉ ውሸቷን አላደረኩም። አሁን እኔና አንቺ መሀል ላይ እንቅፋት ለመግባት ነው የፈለገችው። እናንተ እኮ አልጀመርንም። ሲጀመርም እኮ በቃ እኔ ትክክለኛ ህይወት እንዳይኖረኝ እያደረገች ነው ይችላል። ገብቶሻል? በፍጹም እኔ እንደዛ አይነት ወንድም አይደለሁም። እንደ ጭራሽ ደግሞ ጸንሼ ነበር አርግጄ ነበር ትላለች። አታፍርም እንዴ? ፕሊስ በቃ እኔ እንደዚህ አይነት እንትን ያለው በቃ ተወሻውን እኔና ተለምነኛ አሁን እንደሱ አይደለም። በቃ እኔን መለመን ምናምን ሳይሆን ወይ ልጅቷ ባልተጎዳች በቃ ጥያቄ ይሄኛው እንቅፋት ሆኖብሽ አስበሽ ከሆነ ጥሩ አይደለም። ገብቶሻል?
አይደለም እኔ እንደዛ አይደለም። በቃ እኔ አብርሽ እንደዚህ አይነት ሰው ሆኖ ማየት ስለማልፈልግ ነው። የሚፈልግ ከሆነ የፍቅር ጥያቄን ተቀበይ። ከሱ ጋር የሚገናኝ ነገር የለውም። በቃ ለምን ልጅቷን ጎዳት ነው። በቃ ለምን ልጅቷን ጎዳት ነው። መጀመሪያ እንዲመለስልኝ የሚፈልገው ነገር እሱ ነው። በቃ እኔ አልጎዳዋትም። ዝም ብላ ነው የምታወራው። አንቺ አይገባሽም እንዴ? ምን ደስ ይለኛል። ስለዚህ ፕሊስ በእናትሽ አንቺ ለምንድን ነው እንደዚህ የምትሆነው? ምን ልሆን? እኔም እኮ በአንቺ እየተጎዳሁ ነው። ለምንድን ነው ቁም ነገር እንደው ቪዲዮን ምናምን ታዩ። ለምንድን ነው እንደዚህ አይነት አስተሳሰብ? ነገ እኔንም ቢጎዳ የኔ ጭራሽ አስተሳሰብ የሚኖርሽ የምትለው እኔ ምን አይነት አስተሳሰብ ነው ያለኝ? ምን አልኩኝ? አንተ ማለት በቃ እሷ በመጣችው የውሸት ትርክት አንቺ ነገ ደግሞ የውሸት እንደሆነ እኔ እንዴት ላወቅ? እንዴት ላረጋግጥ? እሺ እንዴት ላሳይሽ? ልቤን ከፍቼ ላሳይ? በቃ ልጅቷ ካመነች እኔ ውሸቴን ነው ብላ እንድታምንልኝ ብቻ ነው። እሷ ውሸቷን እንደሆነ ካወቅሽ አምናለሁ። ተቀበይኛለሽ? ፍቅርን አይደለም አምናል። እኔ እንደዚህ አይነት ሰው እኔ ሲጀመር ናልንገር እሷን እውነት እንደዚህ ኮርታት አይነት እንደሆነ ካወቅኩ ማለት ነው አይደለም የፍቅር ግንኙነት ጭራሽን ማግኘት ሁላ አልፈልግም። ከእንደዚህ አይነት ሰው ጋር ምንም አይነት ግንኙነት እንዲኖረኝም አልፈልግም። ምን ማለት ነው? በጭራሽ በቃ በጭራሽ ማለት ነው።